እኔ አሁን በጣም የማልወደው አይነት ንጻሬ ነበረ። እኔም ሳድግ ምናምን የነበረ ለምሳሌ የጎረቤት ልጅ ያሳየ የእንትናን ልጅ አታየው እንትን ሆኖ ምናምን እንዲህ አይነት ንጻሬ በቃ አረብ የተመታ ይሁን እኔ መች ከሀገራችን እንደሚወጣ አላውቅም። ከምሬ ነው የምልህ። በጣም አስጠሊታ ንጻሬ ቤተሰብን እንዲህ ነው ምናምን ብለህ ማስረዳት የማትችለው አይነት ንጻሬ ማለት ነው። ቤተሰብ ብትችሉ ልጅ ቤት ውስጥ ተቀምጦ ሲውል ወይ ተኝቶ ሲውል ምናምን ምን እያደረገ እንደሆነ የውጭ ኮኔክሽኑ ምን እንደነበረ ምን ሞክሮ አልተሳካለትም ይሄን አውቃችሁ ሐሳብ ለመስጠት ብትደፍሩ የተሻለ ነው። አለያ ግን ዝም ብሎ እንደው በደፈና እሱን ቤት ውስጥ ቁጭ ብሎ ስላገኛችሁት ብቻ ሂዱጣ ስራ ማለት ትንሽ ሳይኮ ሚነካ ነው ብዬ አስባለሁ። የግል ምልከታዬ ነው። ለምሳሌ እኔ አሁን አንድ ብር አሪያዬ ተከታዮች አሉት አይደል? በጣም ብዙ ሺህ ተከታዮች አሉት። አሪያዬ ነው አንድ ብር አሪያዬ ነው እንደሱ ነው መሆን የምፈልገው ብሎ አንድ ልጅ ቢነሳ ምን ማድረግ ይኖርበታል? መሳደብ ይኖርበታል ማለት ነው። እሺ መነሻ ሐሳቡ ላይ ስንመጣ ምክሩ እንደ ምክር ትክክል ነው፣ ግን የወጣበት ሰው ወይም ምክሩን የተናገረው ሰው የምክሩ ባለቤት ባይሆን የተሻለ ነበር፣ ወይም መካሪ ባይሆን ጥሩ ነበር ነው። ተጨነቁልን ለስሜታችን። ቤት ውስጥ ለተቀመጥን ልጆች ድምጾች ነን፣ እንወጣላችኋለን ቤተሰቦቻችን አንድ ቀን ሲሳካል። እየጣርን ነው ምናምን እየታገልን ነው ያለ ነው። ነገሮች ሲሆኑ እንወጣለን። አለች ይሄ ማይካችን እንዳይመስላችሁ እቺ አትሰራም። የሆነች ኬብል ጎሏታልና በቃ ተሰቃየን። እሷን ማግኘት አልቻልንም። ስቃያችን ከአሊ ኤክስፕረስ አስበናል እናስመጣታለን ብለን ግን በቃ እቺ አርለች እቺ ትዝች ጋር ማይካችን እዚህ ጋር ነው ያለችው። እቺ ናት ማይካችን የምንጠቀምባት። ከዛ ደግሞ እነሱ የማያውቁትን አንተ የደበከው የሆነ ሳይድ አለ። ምናልባት አንተ እኮ 5 ስራ ሞክረ በአምስቱም ፌል አድርጎብህ ይሆናል እኮ ቤት ገብተህ እኮ እርፍ ያልከው ምናምን እና የመጨረሻ ማረፊያ እኮ ቤተክርስቲያንና ቤትህ ነው አይደል? ቤት ባረፍክበት ሰዓት እንደዛ አይነት ነገር ስትሰማ ትንሽ ከቤተሰብ ሲመጣ ከበድ ይላል ብዬ አስባለሁ። ግን ምክሩን አንተ አትቀበለውም? የሱን ምክሩን እቀበላለሁ። ግን ደግሞ አንዳንዴ ምክሮች ኬትና እንዴት ሁኔታዎች ሲኖሩት አሪፍ ነው አይደለ? ለምሳሌ አሁን አንተ የሆነ ተመሳሳይ ምክሮች ከተለያዩ ሰዎች ብትመከር ያንደኛውን በጣም ነፍስ ሐሴት አድርጋ ትቀበላለች፣ ያንደኛውን ደግሞ ከቁብም ማቆጥረው ምናምን ምክር ነው። እኔ የምልህ አዲ ወይ ሚኪ ያለበት ሲቹዌሽን አስበከዋል? ሚኪ ቻርልስ ማለት ነው። እንዴት ነው ለመስራት ምናምን የሆነ እንቅስቃሴዎች ላይ ነው ያለው ምናምን ነገሮችን ለማስተካከል እየሞከረ ነው ያለው። ግን ብዙ ጊዜ ነገሮች ሳይሆኑለት አይተናል። የሆኑ ጥረቶች ምናምን ነገር ይጥራል። ከዛ ግን ብዙ ጊዜ ፌል ሲያደርግ ምናምን ነገር አይተናል። አሁን ላይ ደግሞ ቤተሰቦቹ ምናምን ውጣ ከቤት ስራ ምናምን እንደ ጓደኞች ሁሉ ምናምን ተንቀሳቀስ የሚል ተጽዕኖ ምናምን ነገር አለና ልክ ነው ብለህ ታስባለህ? ከቤተሰብ እንደዛ አይነት ጫና መምጣቱ ስራ የሚለው ጫና ውጣና ተንቀሳቀስ ምናምን የሚለው ጫና ማለት ነው ተገቢ ነው ብለህ ታስባለህ? አሁን ላይ ከቤተሰብ መምጣቱ እኔ ያ ጫና ከቤተሰብ መምጣቱ ልክ ነው ብዬ አስባለሁ። ወይም እንደዛ ማለታቸው ወይም እናት ተነስታ አረ ሶፋ ላይ ተጋደምኩ ቆየ ምናምን ራስኪ ስራ ፈልግ ስራ ምናምን ማለቷ ለሱ በማሰቧ ነው አይደለ? በጣም ለፍታ ነው ያሳደገችው። የሱን ለውጥ የሱን የተሻለ ህይወት ትፈልጋለች። ሶ ከሱ አንፃር ትክክል ነው። ነገር ግን ንጻሬዎች መክተታቸው ትክክል ነው ብዬ አላስብም። እኔ አሁን በጣም የማልወደው አይነት ንጻሬ ነበረ። እኔም ሳድግ ምናምን የነበረ ለምሳሌ የጎረቤት ልጅ ያሳየ የእንትናን ልጅ አታየው እንትን ሆኖ ምናምን እንዲህ አይነት ንጻሬ በቃ አረብ የተመታ ይሁን እኔ መች ከሀገራችን እንደሚወጣ አላውቅም። ከምሬ ነው የምልህ። በጣም አስጠሊታ ንጻሬ ቤተሰብን እንዲህ ነው ምናምን ብለህ ማስረዳት የማትችለው አይነት ንጻሬ ማለት ነው። የሱ ህይወት ሌላ እኮ ነው፣ ያንተ ህይወት ሌላ ነው። አንተ የምትፈልገው ፍላጎት እና የሱ ፍላጎት ለየቅል ነው። ገብቶሃል? ግን እንትናን አታየውም ይላል። በእድሜ ብቻ ያነጻጽራል። እኩያሞቹ ናችሁ። እሱ እንትን ኖሮት እሱ እንትን ነው።
እሱ እንትን የኖረው በምን አማካኝነት ነው? ይህ ፕሮሰስ መታየት አለበት። የእሱ ዓላማ ምንድነው? የኔ ዓላማ ምንድነው? ገብቷል? የኔ ዓላማ ሳይታወቅ የኔን ዓላማ በስርዓት ሳይረዳ በነገር ላይ ከተመሳሳይ ቤተሰብ ውስጥ ወጥተው ተመሳሳይ ዓላማ ኖሯቸው በእርግጥ የለም እንበልና ተመሳሳይ ትምህርት ተምረው ጨርሰው ምናምን ተመሳሳይ ስራ ዘርፍ ውስጥ ገብተው አንዱ ወደኋላ በራሱ ወይ በስንፍና ወይ በሆነ ምክንያት ቢቀርና እንዲህ ቢባል ያ ያስኬዳል። ነገር ግን ለየቅል የሆነ አይነት ኑሮ ኖረ ንጻሬ ውስጥ መክተት እኔ ከቤተሰብ በጣም የምጠላው አይነት ነገር ነው። ከምሬ ነው እና በጣም ማልደግፈው አይነት ነገር ነው። ነገር ግን ማለታቸው ይጠበቃል፣ ትክክል ናቸው። ነገር ግን የሚሉበት መንገድ ትክክልም ደግሞ አይደለም። ለምሳሌ እዚህ ተጎልተ ምናምን ይለዋል። ገብቷል? የሆነ የህይወታቸውን እነሱ ያልተሳካላቸውን የሆነ ምሬታቸውን ምናምን አንተ ላይ ነው የሚወጡት ምናምን። አንተ እኮ ምናልባት ስክሮል እያደረክ ምናምን ላይሆን ይችላል እኮ ቀኑን ሙሉ ስልክ ላይ ሆነ እኮ የሆነ መጽሐፍ እያነበብክ ወይ የሆነ ለስራ የሚያግዝህን ነገር ምናምን ኦንላይን እየተማርክ ይሆናል ወይ ሰርች እያደረግ ወይ የሆነ ነገር እያደረክ ነው። አብዛኛው ወጣት ምስኪን እዛ ይቀር እውነት ደልቶት ወይም ደግሞ ስንፍና ቤቱን ሰርቶበት ምናምን በቃ ይሄ ስራ መስራት አስጠልቶት እናቴን እያስቸገርኩ እናቴን እንጀራ እየበላው እሷ በሰራችሁ እየተንደላቀቅ ኖራለሁ ብሎ ሶፋ ላይ ተኛ ይመስላል። በታሪክ ሁሉም ማለት ይቻላል ሁሉም ወጣት በተለይ እድሜው 20 ቤት የገባ ወጣት የምንጊዜውም ጭንቀት እንዴት ስኬት ላይ ልድረስ፣ ምን ልስራ፣ ምን እናድርግ የሚሉ ጭንቀቶች ነው እያስጨነቁት ያሉት። እና ደግሞ ብዙ ጊዜ ደግሞ የምንሸወደው ምንድነው ልክ ቤተሰቦችን ነፃሪዎች ውስጥ ከተውን ውጣና ስራ እንደሚሉት ሁሉ ራሳችንን ከሆኑ አካላት ጋር እናነጻጽራለን አይደል? ኢቭን ሴም የሆነ ነገር እየሰራን ሜቢ እኔ ዩቲዩበር ነኝ፣ አንድ ጓደኛዬ ደግሞ ዩቲዩበር አይደለም ምናምን ግን ለመሆን ፍላጎት ያለው ምናምን ነገር ወይ ደግሞ እየሞከረ ያለ ግን ገና ያልታወቀለት ምናምን ነገር ሊሆን ይችላል። ወይ ታሜ አብቱኩ ቀደመኝ እንዴት ነው እሱ እንደዚህ ስኬታማ ሆነ፣ እኔ ምንድነው የያዘኝ ነገር እና እነዚህ ጭንቀቶች ራሱ ወደ ኋላ ይጎትቱናል። ታውቃለህ አይደል? ከሰው ራሳችንን ከሆነ ከጓደኛችን ጋር ስናነጻጽረው ነው ላይፍ ቻሌንጇ ከፍ እያለ ይመጣል። ሜቢ እሱ እኮ የሆነ ጓደኛ ኖሮት አንተ እሱ ማያውቀው ጓደኛ ሼር አድርጎለት ምናምን ነገር በአንድ ተጠቅሶለት ምናምን ነገር ሊሆን ይችላል። እነዛን ነገሮች አናውቃቸውም፣ ግን ጀስት እንዲሁ በደፈናው እሱ ከኔ ተሽሏል፣ የተሻለ ቦታ ላይ ደርሷል፣ እንዴት ነው የዘገየው፣ እኩል አልነበር እንደ ጀመርነው ምናምን እነዚህ አይነት ጭንቀቶች ይመጣሉ። ንጻሬ ከቤተሰብ በተለይ ደግሞ ከቤተሰብ እንዳልከው ከቤተሰብ የሚመጣ ንጻሬ እጅግ በጣም ነው የሚያበሽቅ፣ ቅስምህን ነው ስብር የሚያደርገው። ደካማም ጠንካራ ጎንህን ነው የሚያውቁት ምናምን። ከዛ ደግሞ እነሱ የማያውቁትን አንተ የደበቅከው የሆነ ሳይድ አለ። ምናልባት አንተ እኮ 5 ስራ ሞክረህ በ5ቱም ፌል አድርጎብህ ይሆናል እኮ ቤት ገብተህ እኮ እርፍ ያልከው ምናምን እና የመጨረሻ ማረፊያ እኮ ቤተክርስቲያንና ቤትህ ነው አይደል? ቤት ባረፍክበት ሰዓት እንደዛ አይነት ነገር ስትሰማ ትንሽ ከቤተሰብ ሲመጣ ከበድ ይላል ብዬ አስባለሁ። እኔ አሁን ከዛ ተሽዬ ምናምን ወጥቼ ምናምን አይደለም እኮ እኛም እኮ ስትራግል ውስጥ እኮ ነው ያለነው ምናምን በጣም የተሳካልን ሰዎች ሆነን ምናምን አይደለም ግዴታ እንዲህ አይነት ኢሹን ለማውራት ምናምን ይሄን ኢሹ ማለፍ አለበት ብዬ አላስብም። እያወራን ያለነው ፐርስፔክቲቫችንን ነው፣ የገባንን የተረዳነውን ነገር ነው እያወራን ያለነው። ምናልባት በእኛ ዲስከሽን ውስጥ የሚለወጥ አንድ ሰው ሊኖር ይችላል፣ ሚጽናና አንድ ሰው ሊኖር ይችላል እና ከዛ አንጻር ነው የተለየ የተሻለ ቦታ ደርሼ ምናምን አይደለም። ግን ደግሞ የተሻለ ደረጃ የደረሱ ሰዎችም ይሄንን ቃል ሲጠቀሙት እኔ አንዳንዴ እሰማለሁ። ተገቢ ነው ተገቢ አይደለም የሚለው በእርግጥ እንደየሰዎቹ ፐርሰናሊቲ ይወሰናል፣ እንደ ሲቹዌሽኑም ይወሰናል። ምሳሌ ላንሳል። አሁን 1 ብርን ብታነሳ በነገር ላይ አሁን ላይ በጣም እየወረዱበት ነው አይደለ? አንተም ብሎ ምናምን ተሳድበን የፈመስከው ምናምን ማልዋሽ 1 ብር ገና እንደመጣ ሰሞን በጣም በቃ ወድጄው ማየው ሰው ነበር ምናምን። በእርግጥ እነሱ በጣም የሚሆኑ የሚለፉ የሚጠሩ ሰዎችን አልተቸም ምናምን ሮስት አላደረገም። ግን ደግሞ ዝም ብሎ በቃ የሶሻል ሚዲያው ላይ አጉል መጥቶ የሚንዘባነነው ምናምን በቃ አጥቦ ጨምቆ ያሰጣው ነበር ምናምን እንዳይነሳ አድርጎ ምናምን። አሁን ያ ነገር ጥሩ ነው ጥሩ አይደለም አይደለም። ግን 1 ብር ከባዩሽ ጋር በነበረው ፖድካስት ላይ የተናገረው ነገር አለ አይደል? 40 ዓመት እናት ቁጭ ብላ ምናምን
የሀሳብ ቆይ እሱን ሀሳብ እንዴት ታየዋል? እሱ ላይ እንደውም ትንሽ ብናወራ ሞር ያቀልልናል የውጭውን ሀሳብ ብዬ አስባለሁ። እና ምንድን ነው ያንተ እንዴት ብዬ ላንሳልህ? እኔ እስካሁን አንድ ብር ከቲክቶክ ላይ ማስክ ለብሶ በአንድ ብር ተደብቆ ማለት ነው ከጀመረበትና እስከ ፊቱን እስከገለጠበት ጊዜ ባለው ማንነት ያንን የተናገረውን ፖድካስቱ ላይ የተናገረውን ምክሩ ተገቢ ነው ብዬ አላስብም። ተምር ነው? አዎ፣ በዛ ማንነት እኔ እንዲመክረኝ አልፈልግም። ኦኬ፣ በማንነቱ ነው። አዎ፣ በዛ ፐርሰናሊቲ ላይ ያለ ሰው እንዴት መሰለህ? አዎ፣ ብዙዎች አሁን እየወረዱበት ነው አይደል? አዎ፣ ግን ምክሩን አንተ አትቀበለውም? የሱን ምክሩን እቀበላለሁ። ግን ደግሞ አንዳንዴ ምክሮች ኬትና እንዴት ሁኔታዎች ሲኖሩት አሪፍ ነው አይደለ? ለምሳሌ አሁን አንተ የሆነ ተመሳሳይ ምክሮች ከተለያዩ ሰዎች ብትመከር የአንደኛውን በጣም ነፍስ ሀሴት አድርጋ ትቀበላለች፣ የአንደኛውን ደግሞ ከቁብም አቆጥረው ምናምን ምክር ይኖራል አይኖርም? ለምሳሌ አሁን አንተ አሁን ከፋዘር ጋር ካለክ ሪሌሽን አንጻር ላንሳልክና ፋዘርክ ሲመክርክ የምትቀበለውና የሆነ ሰው በቃ ተረድተኛል አይደል? ያ ሰው ተመሳሳይ ምክር ቢመክሩ ከማን አንደበት የወጣውን ለመቀበል ትፈልጋለህ? ምንም ቀረቤታ ያለቀ ቦታ ምናምን ሰው እኔም አሁን ያ ምክር ተመሳሳይ ምክር ራሱን ምክር ሌላ ተመሳሳይ ምንድነው ተመሳሳዩን ምክር ከሌላ ከምፈልገው አይነት ሰው ያንን ምክር በሰማው ውስጥ ደስ ብሏት ሀሴት አድርጋ ትቀበላለች። ግን ከአንድ ብር እንትን ምንድነው ያንን ምክር አይኛል ህይወቴ ላይ ምናምን ለውጥ ያመጣዋል ብዬ የምቀበለው አይነት ምክር አልመከረኝም። ተገቢ ነው ብዬ አላስብም። ቲክቶክ ላይ ቻሉ የሚባል አንድ ቲክቶከር አለ ሳይኮሎጂስት ነው ምናምን እና ምን የሚል ሀሳብ የሆነ ጊዜ ያነሳ ሰይጣን መጽሐፍ ቅዱስ ትክክል ነው ቢላችሁ እሱ ሐሰተኛ ነው ከልቡ ሐሰትን ያፈልቃልና ስህተት ነው መጽሐፍ ቅዱስ ትላላችሁ ወይ አለ። ስህተት ልንለው አንችልም አይደል? መጽሐፍ ቅዱስ ትክክል ነው ስላለ ወይም የእግዚአብሔርን መኖር ቢያረጋግጥ ምናምን ነው ምናምን ልንለው አንችልም አይደል? የአንድ ብር ምክርንም እንደዚህ መረዳት አለብን ብዬ አስባለሁ። ኦፍኮርስ ያንተም ሀሳብ እንደዛ ነው ብዬ አስባለሁ። ነገር ግን ለአንዳንዴ ማጥራት አለበት። እንዴት ነው እልህም መጋባት ጥሩ ነው ብዬ አላምንም። ለምሳሌ አንድ ብር ፐርሰናሊቲ የመጣበት እኛን ራሱን ያስተዋወቀበት ለእኛ ራሱን ያስተዋወቀበት መንገድ ትክክል ላይሆን ይችላል። እውነት ግን አንድ ብር ያንን ማንነት ያለው ሰው ይመስልሃል? ዝም ብለህ ሳስበው ነው ወይንስ የሆነ ካራክተር ይመስላል? ለምሳሌ ከንግግሮች ውስጥ አንድ ብርን ለመረዳት ሞክር ምናምን አሁን እንኳን የሚያሳየህ ማንነት። ቀጥሎ ደግሞ እስኪ ቲክቶኩን አሁን ላይ ያለውን ቲክቶክ ግባና ለማየት ሞክር። ከዛ ማስክ አድርጎ ሪያክሽን በሚሰራ ጊዜ ምን አይነት ስብዕና ነበረው አልኩ። አሁን መጀመሪያ የተቀረጸው ማንነት እንዳልኩ እኮ ከጀመረበት ጀምሮ ማስኩን እስከገለጸበት ፊቱን እስከገለጠበት ቀን ባለው ማንነት ያንን ምክር እኔ አልቀበልም። እሷ እንደበት ስለ አልቀበልም ሚንስ ውሸት ነው ምናምን ነገር አይደለም። ግን ህይወቴ ላይ የኔ ያለ ለምን ተግባራዊ ማድረግ ኦኬ፣ ምክሩ ትክክለኛ ነው ይጠቅምሃል ለህይወት። ለምንድን ነው ታዲያ ማትቀበለው? ለምንድን ነው ተግባራዊ ለማድረግ ማደፍ አልኩ። እሱ ስላለ ይሄን ያለ ምንድነው አርኪ የሆነ ማንነት የለው ዩሲ ግዴታ ሰው አንተ አልኩ ለማለት ግዴታ የተሻለ ማንነት ሊገነባ በጣም በስትራግል ውስጥ አልፎ ስኬታማ መሆን አለ። ቅድም እንኳን አንስቼልክ ነበር አይደለ? ምክርን ከአንተ በጣም ከምትወደው ከምታከብረው ሰው ያን ምክር ስትመከርና ምንም መልካም ነገር ከሌለው ሰው መልካም ማንነት ከሌለው ሰው ያንን ምክር ብትመከር ህይወት ላይ አፕላይ ለማድረግ የምትቸኩለው የትኛው ነው? ቅድም ብለህልኝ አይደል? የዛኛው ነው። እኔ አሁን ላይ ስላለው ማንነቱ አይደለም። አሁን ላይ እኔ በጣም ነው ደስ ያለኝ። በአንድ ብር
እግዚአብሔርን በቃ ደስ የሚል ፐርሰናሊቲ ያለው ወደፊት እስኪወጣ የመጣበት መንገድ እንደሆነ ተረድቼው አሁን ያ ሲሳደብ ምን ሲል የነበረው ማንነት የሆኑ ጊዜዎችን መሻገሪያ ነው ተረድቼለታለሁ አሁን። ምክንያቱም እስከ መጨረሻው ድረስ አልቀጠለበትም። የሆነ ሰዓት ላይ ገለጠ። ማስኩን ሲገልጥ ትክክለኛውን ማንነት አንድ ላይ የተገለጠ ነው። እንደዛ ነው ፊልም። አሁን አነጋገሩን ስትሰማ፣ ፖድካስቶቹን ስትሰማ በቃ ምን ያህል አስተዋይ ሰው እንደሆነ ነገሮች የገቡት ልጅ እንደሆነ ሁሉ ነገር በቃ አሁን ላይ ትክክለኛውን ማንነት እያወቅ ነው ምትላል። እሱን ካወቅ ለምንድን ነው ያለፈው ማንነቱ ያዝ ያደረገ አልኩ። የሆነ ሙሉ ታጥቦ አልወጣልኝም ነበር ነው። ግን አሁን እንዴት ነው ስለ ምክሩ ብቻ ነው በነገር ላይ እሺ፣ ስለ ምክሩን ተቀብዬ ህይወቴ ላይ አፕሊኬብል ስለማድረግ ነው። ምንድነው ለምሳሌ እኔ አሁን 1 ብር አርአያዬ ተከታዮች አሉት አይደል? በጣም ብዙ ሺህ ተከታዮች አሉት። አርአያዬ ነው 1 ብር አርአያዬ ነው እንደሱ ነው መሆን የምፈልገው ብሎ አንድ ልጅ ቢነሳ ምን ማድረግ ይኖርበታል? መሳደብ ይኖርበታል ማለት ነው። ዩ ያ አርአያ ሜቢ በነበረው ስራ አርአያ ላይሆን ይችላል። ነገር ግን መካሪ ለመሆን እኔ ግዴታ የተሻለ ፐርሰናሊቲ ሊኖረው ይገባል ብዬ አላስብም ነው ማለት ለመምከር እኮ አያስፈልገውም። ግን እኔ ለመቀበል ከምን አይነት ሰው ምክርን መቀበል አለብኝ የሚለውን እውነተኛ አሪፍ ምክር እንኳን ሆኖ እኮ እንዴት ነው አልኩ አዲስ አሁን እየደጋገምኑ ነው ሀሳብ። ግን ለምን መሰለህ አሁን እኔም ላስረዳ በማልችልበት መንገድ ልክ ፖድካስቱን አይቼ እንደጨረስኩ እሱን አካባቢ ምናምን ይሁን እንዲህ አንገቴን ነቅንቄ ነው ያለው ምናምን ሲል፣ ከዛ ግን ቲክቶክ ላይ ምናምን ሳይ የሆነ አቤት ትቢት ምናምን እያሉ ነው። በትቢት ይወቅታል፣ አንተ ተሳድበህ ፈምሰ ምናምን ይሉታል። ከዛ ሀሳቡን ለማየት ሞክር ያኔ አንገቴን ነቅንቄ ነው ያለው። ለምን ብዬ ሳስብ የእሱን የኋላ ማንነት አይደለም ከሱ የሚጠቅመኝ ምን አለ የሚለውን ነበር እያየ የነበረው ፖድካስት ላይ። ያንን የሚጠቅመኝን ነገር ስለሰጠኝ በቅንነትና በንጹህ ልብ ነበር ሀሳቡን የተቀበልኩት። ውጣ ብሎኛል። ያ አክሰስ ካገኘ እወጣለሁ። አክሰስ እስኪመጣም ደግሞ እንዳልቀመጥ ይሄ ምክሩ ይጠቅማል ብዬ አስባለሁ። እኔ በቅንነት ስለተቀበልኩትና ከትዕቢት ስላልወሰድኩበት ምክሩን በሙሉ ልቤ ነበር ተቀብዬ አፕሊኬብል ለማድረግ ወስጄ ነበር። ገብቶሃል? አንተ ደግሞ አፕሊኬብል አላደርግም ከህይወት አይደለም ነው። ምክሩ ትክክል ነው፣ ግን እሱ የነበረው ፐርሰናሊቲ ጥሩ ስላልሆነ እርግጥ አላለልኝም ማለት ትንሽ ሆነ ተቃርኖ ስለፈጠረብኝ ነው። ኤኒዌይስ ግን መነሻ ሀሳቡ ላይ ስንመጣ ምክሩ እንደ ምክር ትክክል ነው፣ ግን የወጣበት ሰው ወይም ምክሩን የተናገረው ሰው የምክሩ ባለቤት ባይሆን የተሻለ ነበር፣ ወይም መካሪ ባይሆን ጥሩ ነበር ነው። እንደየሰው ነው። ግን ሜይ ቢ እንዴት ነው መሰለህ አሁን ላይ ካለው ነገሮች አንጻር ምናምን ስናይ ግን አሪፍ የሆኑ ጉዞዎችን እያሳየን ካሉ ወጣቶች መካከል እሱ አንዱ ነው አይደል? አሪፍ ሙቭመንቶችን እያደረገ ነው ያለው። ሜይ ቢ ከዚህ በኋላ የሚሰራቸው ስራዎች ማስኩን ከገለጸ በኋላ ከዛ በኋላ ሲሳደብ ሰምተሃል? ነው ኢቭን ማስክ እንኳን ማድረግ ከጀመረ በኋላ እኮ ቶታሊ በሚያስብል ሁኔታ ቀንሷለሽ። በቃ ቀንሷል፣ ሪያክሽን በሚሰራ ጊዜ ማለት ነው። ስለዚህ ከዚህ በኋላ ያለው ማንነቱ እኔ አሁን በቃ ምርጥ የሆነ ፐርሰናሊቲ እንዳለው ተረድቻለሁ። ያ ጊዜው የመሸጋገሪያ ጊዜ ነበር ምናምን ከፖድካስቱ በኋላም በቃ ስለሱ የነበረው ማንነት ምናምን የሆነ ለሱ የነበረው አተያይ ምናምን በቃ አሁን አሪፍ ላይ ሆኗል ማለት ነው። ሶ ከዚህ በኋላ የሚያደርጋቸው ስራዎች ይወስናሉ። በቃ አርአያዬ ነው 1 ብር ብዬ በቃ እንደሱ እሱ የደረሰበት ነው መድረስ የምፈልገው ምናምን ነገር ለማለት እሱ ምንድነው ከዚህ በኋላ የሚሰራቸው ስራዎች ለእኔ ይወስኑልኛል። አሁን ላይ ያለው ሙቭመንት በቃ በጣም ደስ አርኪ የሆነ ሙቭመንት ነው። በቃ እንዴት ነው ስለ እንደዚህ ዋይዝ ስትሆን ምናምን ነገር አነጋገሩ አንደበተ ርቱዕ የሆነ ስክን ያለ ልጅ ነው ምናምን ሰው በቃ አይረብሽም ከዚህ በኋላ ማለት ነው። ያ መሸጋገሪያ ጊዜ ስለሆነ እሰይ እንኳን አደረገው። አሁን ባይ ነኝ በነገር ላይ እንኳን አደረገው። ምክንያቱም እንደዛ ባያደርግ አሁን ያለውን ማንነቱን አያሳየም ነበር። በዚህ ማንነት መጥቶ ቢሆን
በዚህ ማንነት እየሰሩ ያሉ ብዙ አሉ። በነገር ያልወጡ ከሱ ቀድመው ላይ ጀመሩ ምናምን በጣም ብዙ አሉ። ግን እሱ የሱን ያህል እንትን ያህል ተቀባይነት ባንለው ተቀባይነትን አሁን እሱ አግኝቷል። በዛ ወይ ተቀባይነትን አግኝቷል፣ ህዝብ ጋር ደርሷል ብሏል። ከዛ በኋላ ይሄ ነው ትክክለኛ ማንነቴ ብሎ ደግሞ ሲመጣ በቃ በቃ ተጠቅሞበታል። ጭንቅላቱ አሪፍ አድርጓል። አዎ እስኪ አሁን ደግሞ ተቀባይነትን አግኝቷል። ከዚህ በኋላ በሚሰራው ስራ ይዳኝና አንድ ብር ለምክር የማይሆን ሰው ነው ወይ ደግሞ የሚሆን ሰው ነው እንበል አይመስልም? አሁን ላይ አሁን ባለው እንኳን በቂ ነው። ሜቢ ከፖድካስቱ በፊት ከዛ በኋላ ነው አይደል ብዙ ዲቴል ነገሮችን ያወቅነው ምናምን። ከዛ በኋላ ግን ያሉ ነገሮች ነው አሪፍ ላይ ስለሆኑ አለች። ይሄ ማይካችን እንዳይመስላችሁ እቺ አትሰራም። የሆነች ኬብል ጎሏታልና በቃ ተሰቃየን። እሷን ማግኘት አልቻልንም። ስቃያችን ከአሊ ኤክስፕረስ አስበናል እናስመጣታለን ብለን ግን በቃ እቺ አርለች ማይካችን እዚህ ጋር ነው ያለችው። እቺ ናት ማይካችን የምንጠቀምባት እና ለድምፅ ጥራቱ ምናምን በጣም ሶሪ ብለናል። አዎ ረጅም ሰዓት ቆየንበት አይደለ? የዛሬው ፕሮግራማችን ይሄን ይመስላል። የእናንተ ሀሳብ ምንድን ነው? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። እስቲ ጠቅለል ለማድረግ እንሞክር። ሀሳቡ ጠቅለል ስናደርግ የተነሳንበት ምንድን ነው? ሂድ ውጣ ምናምን ከመባል በፊት የልጁ ፕሮሰስ መታየት አለበት። ምን እያደረገ ነው እየዋለ ያለው ምናምን። ቤተሰብ ብትችሉ ልጅ ቤት ውስጥ ተቀምጦ ሲውል ወይ ተኝቶ ሲውል ምናምን ምን እያደረገ እንደሆነ፣ የውጭ ኮኔክሽኑ ምን እንደነበረ፣ ምን ሞክሮ አልተሳካለትም፣ ይህን አውቃችሁ ሀሳብ ለመስጠት ብትደፍሩ የተሻለ ነው። አለያ ግን ዝም ብሎ እንደው በደፈና እሱን ቤት ውስጥ ቁጭ ብሎ ስላገኛችሁት ብቻ ሂድ ውጣ ስራ ማለት ትንሽ ሳይኮ ሚነካ ነው ብዬ አስባለሁ። የግል ምልከታዬ ነው። ከዚህ አንጻር ቤተሰቦችም ትማሩበታላችሁ ብለን እናስባለን። እኛን የሚያካክሉ ልጆች ይኖሯቸዋል ብለን ነው። የኛ የወጣቶች ደግሞ ድምጽ ነውና እስኪ ድምጽ ነው ምናምን ተጨነቁልን። ቤት ውስጥ ለተቀመጥን ልጆች ድምጾች ነን። እንወጣላችኋለን ቤተሰቦቻችን አንድ ቀን ሲሳካል። እየጣርን ነው ምናምን እየታገልን ነው ያለ ነው። ነገሮች ሲሆኑ እንወጣለን። አንዳንዴ እኮ ፕሮሰስ ቶሎ ውጤት ላይኖረው ይችላል አይደል? ሰው በአንድ ጀንበርም አይደለም ሮም የተገነባችው። ሰው በአንዴ ደግሞ ወደ ስኬት ማማ፣ በአንዴ ደግሞ ራስን ወደ መቻል ላንመጣ እንችላለን ከብዙ ነገር አንጻር። አሁን ያለው ሁኔታ ያን ያህል ራስህን እንድትችልና በሁለት እግር እንድትቆም ሊያስችል አይችልም። ይሄ ማለት ግን ቤተሰብ ላይ ዲፔንድ እንሆን፣ ጥገኛ ሆነን እነሱን እናሳቅ እያልን አይደለም። ግን በቅንነት ሀሳባችንን ከተረዳችሁን እየጣርን ነው። አብዛኛው ወጣት ቤት ውስጥ ያለ ወጣት ወጥቶ መስራት ሳይፈልግ ቀርቶ አይደለም ቤት ውስጥ የተቀመጠው፣ እየጣረ ነው፣ አክሰስ እያደረገ ነውና እሱም ብትረዱ ቀርቷል። ወጥቶ ምናምን መስራት ተቀርቷል። በስልክ ነው አብዛኛውን ስራ እየተሰራ ያለው ነውና በሱ የታገለ ሊሆን ይችላል ልጃችሁ። ለዛ ብትማች አትጫኑት፣ ፕረስ አታደርጉ ነው። ከቻላችሁ ትሪት ለማድረግ ሞከሩ ልጆቻችሁን። የኔን ቤተሰቦች ስታዩ አደራ እንዳታስጨንቁኝ አደራ። በቃ የዛሬው ፕሮግራማችን ይሄን ይመስላል። በቀጣይ ፕሮግራም በሌላ ቪዲዮ እስክንገናኝ መልካም ጊዜ። እንዴት ነበር? ፒው ከዛ